ሰላም ጤና ይስጥልኝ። ገላና ነኝ ከ27 ስቱዲዮ። ዛሬ አዶቤ አፍተር ኢፌክትን በመጠቀም ትራክማት በሚባለው ኢፌክት ላይ ይህንን ኢፌክቶች እንዴት መስራት እንችላለን የሚለውን አብረን እናያለን። ስለዚህ ፕሪቪው አሳያችኋለሁ። መጀመሪያ አሁን ባየነው መልኩ ያሉ የቴክስት ኢፌክቶችን እንዴት አድርገን መስራት እንችላለን የሚለውን እናያለን። እንደምታያቸው ቴክስቶቹ ከስር የተለያዩ የቪዲዮ ቴክስቶች እያየንበት ነው ያለ ነው። ይሄ ደግሞ የተለያዩ ቪዲዮዎች ላይ የሙዚቃ ክሊፖች ላይ የሚገኝ ኢፌክት ነው። ስለዚህ ቀጥታ ወደ ቱቶሪያሉ ገባለሁ። መጀመሪያ የምንጠቀመው ክሊፕ የሳሚዳን ጠፋ የሚለየንን የሚለው ነው። ስለዚህ እሱን ሴሌክት አድርግና የኒው ኮምፖዚሽን ላይ ገባለሁ። ኒው ኮምፕ ካደረግን በኋላ የምንፈልገውን ታይም እንዲሰጠን ደብል ክሊክ አድርግን በኋላ እዚች ጋር በመምጣት ታይሟን እናስገባለታለን። ለምሳሌ እኔ ከ16 ላይ ቢጀምር ከዛ ይህንን አውት ነች እዚች ጋር እናረጋታለሁ ማለት ነው። ከዛ ወደ ኮምፖዚሽናችን ላይ እንመለስና ይህንን እናገኛለን። የ5 ደቂቃ ሙሉ ስለማንሰራ ወደ 1 ደቂቃ ያህል ትሪም ላድርገውና ካዘጋጀው በኋላ የሚቀጥለው ደግሞ ቴክስቱ የሚገባበትን ሌየር ማዘጋጀት ነው የሚሆነው። ስለዚህ ሳሚዳ ላይ ክሊክ አድርኩ በኋላ ኮንትሮል ዲ በመጫን ዱፕሊኬት እናደርገውና ኢንተር በመጫን ደግሞ ሪኔም እናደርጋታለን። እንቺ ቴክስት ስለምትሆን ሳሚዳን ቴክስት ብዬ ላዘጋጃት። ይህን ያህል ካረግነው በኋላ ቀጣዩ ስቴፓችን ደግሞ የሚሆነው ቴክስት ማስገባት ነው። ስለዚህ ቴክስት ከዚች ጋር ሴሌክት አድርጋለሁ። ክሊክ እናደርግና የአማርኛ ቴክስት ኦልሬዲ ጽፍ ያለው ወርድ ላይ፣ ስለዚህ ከሱ ኮፒ አድርጋለሁ። ሳሚዳን ኮፒ እዚህ ጋር መተን ፔስት እናደርጋታለን። ከዛ ቺኛዋን አላይ እናደርገዋለን ሴንተር ላይ እንዲቀመጥ። እሱን ካደረግን በኋላ በፊደሎቹ መካከል ያለውን ስፔስ ለማጠጋጋት ደግሞ እቺን በመጠቀም ትንሽ እናጠጋጋታለን። ከዛም ደግሞ ቦልድ እንዲሆንልን እቺኛዋን ነካለን ማለት ነው። በምታዩት መልኩ ቦልድ ሆናለች። የሚቀጥለው ስቴፕ ምንድነው የሚሆነው? እቺኛዋን ሌየር ሴሌክት በማድረግ ትራክማት ጋር እንመጣና ሉማማት ሳሚዳን ከላይ ያለውን ቴክስት ሉማማት እንዲያደርገው ነው። ያ ማለት ምንድነው? በቴክስቱ የላይኛውን የታችኛውን ያለውን ቪዲዮ ምስል በመያዝ እዛ ውስጥ ተቀርጾ ይወጣል ማለት ነው። ምናልባት እቺን ማታገኟት ከሆነ ከኪቦርዳችን F4 በመጫን ቶግል በማድረግ ትራክማትን ማግኘት እንችላለን ማለት ነው። ስለዚህ እሷን ሴሌክት ካደረግን በኋላ ሉማማት እናርጋት። ያኔ በምታዩት መልኩ የሳሚዳን ቴክስት ትታየናለች ማለት ነው። የዚህን ያህል ከመጣ በቂ ነው። ስለዚህ ቺኛዋን ትሪም እናርጋት እዚህ ድረስ። እስቲ ፕሪቪው እናየውና ኦዲዮን ደግሞ እናስተካክለዋለን። ልክ እዚህ ጋር አይ ጊዜ የምትለዋ ወርድ ትመጣለች። ስለዚህ እሷን ወርድ ደግሞ ኮፒ አረጋታለሁ። ከዛ ቺኛዋንና ቺኛዋ ሌየር ሴሌክት ካርኩ በኋላ ኮንትሮል ዲ ከኪቦርድ ጫንና ዱፕሊኬት አደርገዋለሁ ማለት ነው። በምታዩት መልኩ ዱፕሊኬት ሆናለች። ከዛ እነዚህኞቹ ናቸው አዲስ ዱፕሊኬት የተደረጉት። እዚች ጋር ደግሞ አይ ጊዜ የምትለዋ ወርድ ትገባለች። ስለዚህ ቺን ቴክስት ሴሌክት እናድርጋት። ከዛ ደብል ክሊክ ፔስትን ብለው አይ ጊዜ የምትለዋ ወርድ እንደዚህ ትታየናለች። ከዛ ከዚህ ጀምሮ ደግሞ ፕሪቪው እናርጋትና መጨረሻ ላይ ብራይትነሱን እናስተካክልና ጨርሳለን ማለት ነው። ቀጣይ ወርድ እኔና አንቺ የሚለው ነው። እሱን ኮፒ ላድርገው።
እዚች ጋር እኔና አንቺ የምትለው ወርድ ትመጣለች። ስለዚህ አሁንም ልክ እንደ ቅድሙ ሁለቱን ሰሌክት ካደረኩ በኋላ ኮንትሮል ዲ ከኪቦርድ ጫና ዱፕሊኬት አደርገዋለሁ። ከዛ ታይሙን ማፕ እንዲያደርግልን እዚች ጋር ወስዳታለሁ። በመቀጠል ቴክስቷ ላይ ደብል ክሊክ አድርጌ አዲሱን ወርድ ፔስት አደርጋለሁ ማለት ነው። ያኔ እዚች ጋር ትመጣለች። ስለዚህ ፉል ፕሪቪው ውስጥ ስለዚህ በዚህ መልኩ ቺን ከሰራን በኋላ በመቀጠል ደግሞ የምናደርገው ምንድነው ብራይትነሶቹን ማስተካከለው ትንሽ የተለያዩ እንዲሆኑልን እዚች ጋር መተን የሳሚዳን ቴክስት የምትባለው ላይ ሰሌክት ካደረግን በኋላ ብራይትነስ እና ኮንትራስቷን ከኢፌክት ላይ ከለር ኮሬክሽን ከዛ ብራይትነስ ኤንድ ኮንትራስት አለም ደግሞ እዚች ጋር ሰርች በማድረግ ማግኘት እንችላለን። ይሄን ሰሌክት ካደረግን በኋላ እዚች ላይ ድሮፕ እናረጋታለን። ከዛ ከዚች ጋር ብራይትነሱን ማስተካከል ነው የሚሆነው ማለት ነው። እንዲታይ ብቻ ስለሆነ በዚህ መልኩ ብናደርገውና እቺኛዋን ኮፒ ያደረግን ሌሎቹም ላይ ፔስት ብናረጋት ከዛ የመጨረሻውም ላይ ደግሞ ሄደን ፔስት እናርጋትና በዚህ መልኩ እናስቀምጣታለን ማለት ነው። በመጨረሻም ቴክስቱ እንዲደረቅ ብቻ ከሚሆንብን ኢፌክት ነገር እንድንሰጠው የአኒሜሽን ቴክስት ፕሪሴት ላይ በመምጣት ከዚህ ጋር ቴክስት ውስጥ እንገባና እቺኛዋ ፕሪሴት ነች። ምናልባት እናንተ ላታገኙት ትችላላችሁ፣ ግን ዙምም እያደረግን ስኬልም እያስተካከልን ኢፌክት መስጠት እንችላለን። መካከል ውስጥ ስትሮንጊን የምትለዋን ምረጥና ቴክስቷ ላይ ድሮፕ ላድርግባት። ስለዚህ በምናየው መልኩ እየገባች ነው፣ ግን ታይሙ ልክ ስላልሆነ እዚች ጋር አድርገን ስትሮንግ እናስገባው። ከዛ እዚህ ጋር የምንምጣ እሱም ላይ በዚህ መልኩ እናስገባው። ከዛ የመጨረሻው ወርድ ላይ እንሂድና እሱም ላይ እንደዚህ እናስገባዋለን ማለት ነው። ስለዚህ በዚህ መልኩ ቴክስት ኢፌክቶችን ትራክ ማትን በመጠቀም የታችኛውን ሌየር ወይም የታችኛውን ሌየር ኢፌክት ይዞ ወይም የሰጠነውን ምስል ይዞ ቴክስታችን በዛ መካከል ተቀርጾ እንዲወጣልን ማድረግ የምንችልበት ኢፌክት ነው። ስለዚህ በዚህ መልኩ እሱን መስራት እንችላለን። አብራችሁን ስለነበራችሁ ከልብ አመሰግናለሁ። አስተያየት ካላችሁ ኮሜንት ላይ ማስቀመጥ ትችላላችሁ። በደስታ አነባዋለሁ። ጤና ይስጥልኝ።